የዓለማችንን በተለይም የአሜሪካን ፖለቲካ በጣም እያናወጠ የሚገኝ አንድ ሰው አለ። President Trump signed the Epstein Files Transparency Act. ይህ ሰው ከሞተ ከጥቂት ዓመታት በኋላ በጣም የማይታመኑ የዓለማችንን ሚስጥሮች እያወጣ የሚገኝ I have nothing to do with Jeffrey Epstein. I threw him out of my club many years ago because I thought he was a sick pervert. በጣም በተለያዩ አስከፊና ለመስማት በሚዘገንኑ ወንጀሎች ስሙ የሚጠራ Mr. Epstein, how long have you been sexually attracted to underage minor females? Objection, harassing, argumentative. Are you kidding? በተለያዩ የህገወጥ የጦር መሳሪያ እንደዚሁም የገንዘብ ዝውውሮች የተወነጀለ His lawyers had worked out a deal with the U.S. Attorney's Office. There was more evidence of the fact he was powerful and he could fix whatever thing came up. ከዚህም ይባስ ብሎ በተለያዩ የሰይጣናዊ አምልኮቶችና በተለያዩ ሰይጣናዊ ድርጊቶች ስሙ የሚጠራ ሰው ነው ጄፍሪ ኤፕስቲን። Do you think you're the devil himself? I don't know. Why would you say that? Could I just interrupt for 1 second? Are you still talking about Jeffrey Epstein? በዛሬው ቪዲዮ ይህ ዓለምን እያነጋገረ የሚገኘውና ስሙ ከሚዲያ ላይ አልጠፋ ያለው እንደዚሁም በጣም አስደናቂ ነገሮችን እያሰማን የሚገኘው ሰውዬ ጄፍሪ ኤፕስቲን ማን ነው የሚለውን በዚህ ቪዲዮ በጣም በጥልቀት በሰፊው እናያለን። ይህ ቪዲዮ ከአሁኑ በጣም እንደሚመቻችሁ እርግጠኛ ነኝ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ የተሻለ ፍለጋ እጓዛለሁ፣ ጥሩ ቀናት ይመጣሉ ብያምናለሁ። ጄፍሪ ኤፕስቲን ማለት የሀብት ምንጩ የማይታወቅ ቢሊዮነር፣ በዓለማችን ላይ በአራቱም ማዕዘናት የፈለገውን ነገር ማድረግ እንደዚሁ ማስደረግ የሚችልና ከህግ በላይ የሆነ ድብቅ ሰው። ከዚህም በተጨማሪ የተለያዩ የሀገር መሪዎች፣ የንጉሳውያን ቤተሰብ ተወላጆች፣ ፖለቲከኞች፣ አትሌቶች፣ ታዋቂ ሰዎች እንደዚሁም ቢሊዮነሮች በጣም ለሚፈልጉት ነገር ወደሱ የሚደውሉለትና ሁሉንም ነገር ማድረግ የሚችል ከሁሉም ጋር ኮኔክሽን እና በጣም ትልቅ ኔትወርክ ያለው ድብቅ ሰው ነው። What we see in the email is Epstein in first person describing how he helped kind of bail out Bill Gates at a certain time. I never went to the island. I never met any women. ታዲያ ይህ ድብቅ ሰው የት ነው የተወለደው? አስተዳደጉስ እንዴት ነበር? የጄፍሪ ኤፕስቲን የህይወት ታሪክ በጣም ድራማቲክ የሆነ ወይም ደግሞ አስደናቂ የሆነ አጀማመር ያለው ሳይሆን እንደ ማንኛውም ተራ ሰው መካከለኛ ኑሮ ከሚኖሩ ቤተሰቦች የተገኘ ሲሆን አባቱ አትክልተኛ ሲሆኑ እናቱ ደግሞ ረዳት መምህር ነበሩ። የልጅነት ጓደኞቹ በጣም ዝምተኛ እንደነበረ የሚናገሩ ሲሆን በልጅነቱ ሂሳብ ትምህርት በጣም የሚወድ እና በትምህርቱም ጎበዝ ነበር። ሃይ ስኩልን ከጨረሰ በኋላ በስኮላርሺፕ እዛው የተወለደበት ከተማ ኒውዮርክ ውስጥ በሚገኝ ዩኒቨርሲቲ ገብቶ መማር ጀመረ። ነገር ግን ጥቂት ዓመታትን እንደተማረ ትምህርቱን ሳይጨርስና ዲግሪውን ሳይዝ አቋርጦ የወጣ ሲሆን ወዲያው ግን እዛው ኒውዮርክ ውስጥ በሚገኝ አንድ እጅግ በጣም ስመጥር እንደዚሁም የሀብታምና የፖለቲከኛ ልጆች በሚማሩበት ሃይ ስኩል ውስጥ የሂሳብ መምህር ሆኖ ተቀጠረ። በዚህ በአስተማሪነት ስራውም ብዙም አልቆየም። በ1976 ዓመተ ምህረት ጥሩ መምህር አይደለህም በሚል ምክንያት ከስራው የተባረረ ሲሆን እሱ ግን ብዙም ሳይቆይ ዋል ስትሪት ውስጥ ከሚገኙት እጅግ በጣም ትላልቅ ኢንቨስትመንት ባንኮች መካከል አንደኛው በሆነው ቤር ስቴርን ውስጥ ያለምንም የትምህርት ማስረጃ ወይም የስራ ልምድ ተቀጠረ። ታዲያ የዚህ ሰውዬ አስገራሚነትና ግራጋቢነት ገና ከዚህ ከልጅነቱ ጊዜ የሚጀምር ሲሆን ምንም የኮሌጅ ዲግሪ ሳይኖረው አስተማሪ መሆኑ፣ በዛ ላይ ከአስተማሪነት ሲባረር የተሻለ ስራ በባንክ ውስጥ ማግኘቱ በጣም ግራ የሚያጋባና ማንም ቢያቅ ነው ህይወት እንደዚህ ቀላል የሆነችለት እንድንል ያሰኛል። በ1980 መጨረሻዎቹ ላይ የአሜሪካ ባንኮች እንደዚሁም ዋል ስትሪት እጅግ በጣም ትልቅ የፋይናንስ ቀውስ ውስጥ ገብቶ የነበረ ሲሆን ለዚህም ቀውስ መነሻ ከነበሩት ነገሮች መካከል ብዙ ባንኮች ከተለያዩ ኢንቨስተሮች ብር እየወሰዱ በተለምዶ የፖንዚ ስኪም የሚባለውን አይነት ማጭበርበር ይፈጽሙ ስለነበረ ነው። ይህንንም ከሚያደርጉት ባንኮች መካከል ጄፍሪ ኤፕስቲን ተቀጥሮ የሚሰራበት የነበረው ባንክ አንደኛውና ግንባር ቀደሙ የነበረ ሲሆን ባንኩም በጊዜው ወደ $460 ሚሊዮን የሚጠጋ ገንዘብ ከብዙ ኢንቨስተሮቹ እንዳጭበረበረ ተረጋገጠ።
ታዲያ በዛ ባንክ ውስጥ ይሰሩ የነበሩ ቁልፍ ሰዎች በተለያዩ ወንጀሎች ተከሰው እስከ 20 ዓመት ሲፈረድባቸው ጄፍሪ ኤፕስቲን ግን ምንም አይነት ክስም ሆነ ፍርድ ሳይነካው ያጭበረበረውን ብዙ ሚሊዮን ዶላሮች ይዞ በዚህ ቀውስ ትርፋማ ለመሆን በቅቷል። ይህ ገና በወጣትነቱ ይህን ሁሉ ስኬት ማግኘቱ፣ በዛ ላይ ደግሞ የሱ የሥራ ባልደረቦች በወንጀል ታስረው እሱ ግን ከተመሳሳይ ወንጀል ማምለጡ እኔ ከህግ በላይ ነኝ ብሎ እንዲያስብ አድርጎት ሊሆን ይችላል። ወይም ከኋላው ሌላ ሰው እሱ የሚጠብቀው ሰው አለ ወይ ብለን እንድንጠይቅ ያደርገናል። ከዚህ በኋላ ጄፍሪ ኤፕስቲን የራሱን የገንዘብ ማኔጅመንት ካምፓኒ የከፈተ ሲሆን በዚህ ካምፓኒ ውስጥ የሚቀበላቸው ደንበኞቹ ደግሞ ሀብታቸው ከ1 ቢሊዮን ዶላር በላይ የሆኑ ሰዎችን ብቻ ነበር። በዚህ ካምፓኒው አማካኝነትም በጊዜው አሜሪካ ውስጥ ከነበሩት ቢሊዮነሮች መካከል አንደኛው የነበረውን ሌስሊ ዋክስነር የተዋወቀ ሲሆን ይህ ቢሊዮነርም የቪክቶሪያ ሴክሬትን ጨምሮ በጣም ብዙ የልብስ እንደዚሁም የተለያዩ የሜካፕ ድርጅቶች የነበሩት እጅግ በጣም ሀብታም ሰው ነበር። በሱ ስም ብድር መበደርና የዚህም ቢሊዮነር ገንዘብ እንደፈለገው ማንቀሳቀስ የሚችልበት ስልጣን ነበረው። ይህ የጄፍሪ ኤፕስቲን ከዚህ ቢሊዮነር ጋር መገናኘት ታዲያ በጣም ግራም ያጋባ ነገር ሲሆን እኔና እናንተን ብቻ ሳይሆን የቢሊዮነሩ ጓደኞች እንደዚሁም ቤተሰቦቹ ጭምር ራሱ እዚህ ሰውዬ ላይ ምን አይተበት ነው ይህን ያህል ስልጣን በገንዘብህና በሀብትክ ላይ የሰጠው ብለው እንዲጠይቁት አድርጎ ነበር። በዚህ ጊዜ ታዲያ ጄፍሪ ኤፕስቲን የሚኖረው በዓለማችን ላይ ብዙ ሚሊዮነሮች በሚገኙባት ከተማ ኒውዮርክ ሲሆን በኒውዮርክ ውስጥም ደግሞ እጅግ በጣም ውድ ከነበሩት አፓርትመንቶች መካከል የመጀመሪያው በሆነውና 77 ሚሊዮን ዶላር በሚያወጣው አፓርትመንት ውስጥ ነበር። በጊዜው የጄፍሪ ኤፕስቲን ስም በሚዲያ ወይም ደግሞ በኖርማል ሰዎች ዘንድ ምንም የማይታወቅ ቢሆንም የዓለማችን የሚሊዮነሮች መገኛ እንደዚሁም የፋይናንስ ካፒታል በሆነችው ኒውዮርክ ውስጥ በሚገኙ ሚሊዮነሮች፣ የንጉሳውያን ቤተሰቦች፣ አትሌቶች፣ ሳይንቲስቶች፣ ተጽዕኖ ፈጣሪ ሰዎች እንደዚሁም በጣም ትላልቅ ሰዎች ዘንድ ግን ስሙ በጣም ታዋቂ ጄፍሪ ኤፕስቲንም እጅግ በጣም ተፈላጊ ሰው ነበር። ታዲያ እንደዛም ሆኖ የጄፍሪ ኤፕስቲን ስራ በግልጽ የማይታወቅ የነበረ ሲሆን ምንም አይነት ቢሮም፣ ጸሐፊም፣ ስታፍም ወይም ደግሞ ይሄ ነው የሚባል የስራ ቦታ ጭራሽ አልነበረው። በተመሳሳይ ጊዜ ከፖርቶሪኮ ቅርብ ቦታ የሚገኝን አንድን ደሴት የገዛ ሲሆን በዚህ ደሴት ላይም እነዚህን የሚያገኛቸውን የተለያዩ ሰዎች እየጋበዘ በጣም የሚገርሙ አስደናቂና ኤክስትራቫጋንት የሆኑ ፓርቲዎችን ያዘጋጅ ነበር። ታዲያ ይህ ደሴቱ እጅግ በጣም ትልቅ በዛ ላይ በጣም ዊርድ የሆኑ ህንፃዎች የነበሩበት ሲሆን እዚህም ደሴት ላይ መግባት የሚቻለው ወይ በጀልባ ወይ በሄሊኮፕተር ብቻ ነበር። Little St. James is a private island that is part of the U.S. Virgin Islands, an unincorporated territory of the United States in the Caribbean Sea. Epstein purchased Little St. James in 1998 for $7.95 million. It's about 71 acres, the size of 54 football fields. He made the island his primary residence and soon after began welcoming visitors and throwing infamous parties where he was accused of having groomed, sexually assaulted, and trafficked untold numbers of women and girls. በህዝብ ዘንድ ስሙ ለመጀመሪያ ጊዜ በሰፊው እንዲታወቅ ያደረገው አንድ በኒውዮርክ ውስጥ በጣም በሰፊው በሚነበብ መጽሔት ላይ ስለሱ የተጻፈ አርቲክል ሲሆን በዚህ አርቲክል ላይም ይህ ድብቁና በሰዎች ዘንድ ምንም የማይታወቀው ጄፍሪ ኤፕስቲን ከቀድሞው የአሜሪካ ፕሬዝዳንት ቢል ክሊንተን እንደዚሁም ከታዋቂዎቹ የፊልም አክተሮች ክሪስ ታከር እና ኬቪን ስፔሲ ጋር እንዴት አፍሪካ ድረስ በግል ጀቱ ደርሶ እንደመጣ እንደዚሁም ሰዎች የማያውቁት በጣም ሀብታምና ከብዙ ሰዎች ጋር ልዩ ግንኙነት ያለው ሰው እንደሆነ የተጻፈ ሲሆን ይህን አርቲክል የምጽፈው ጋዜጠኛ ስለ ጄፍሪ ኤፕስቲን ሪሰርች በሰራችበት ጊዜም ሁለት እህትማማቾች ከጥቂት ዓመታት በፊት እንዴት አስገድዶ እንደደፈራቸው የነገሯት ሲሆን እሷም ስለ እነዚህ ነገሮች በፍጹም እንዳትጽፍ ጄፍሪ ኤፕስቲን በተደጋጋሚ ቢሮዋ ድረስ መጥቶ ያስጠነቀቃት ሲሆን ከዚህም ይባስ ብሎ የመጽሔቱ ኤዲተር አንድ ቀን በሩን ከፍቶ ሲወጣ ከበሩ ደጃፍ ላይ የድመት አንገትና የጥይት ቀለሃ አገኘ። ከዛም በኋላ ስለ ጄፍሪ ኤፕስቲን ጥሩ ነገር ብቻ እንጂ ስለ እነዚህ ሁለት ሴቶች ምንም ነገር አልተጻፈም ነበር። በዓለማችን ላይ ለሚገኙ የተለያዩ ዩኒቨርሲቲዎች ብዙ ሚሊዮን ዶላሮችን ለጥናትና ለምርምር ድጋፍ ይሰጥ የነበረ ሲሆን ለእነዚህ የተለያዩ ዩኒቨርሲቲዎች እንደዚሁም ለምርምር ተቋማት በሰጣቸው በጣም ብዙ ሚሊዮን በሚቆጠሩ ብሮች አሁን በዓለም ላይ በሰፊው የምንጠቀምበትን የኤአይ ቴክኖሎጂን ጨምሮ የተለያዩ የጄኔቲክ፣ የፊዚክስ እንደዚሁም የኬሚስትሪ ምርምሮችን ደግፏል። ታዲያ ከእነዚህ ሳይንቲስቶች ጋር ሲያወራ
እንዴት ብዙ ሴቶችን በአንድ ጊዜ ማስረገዝ እንደሚፈልግ እሱም በሳይንስ እንዴት ሊቻል እንደሚችል ይጠይቅ እንደነበረ ከዛም በተጨማሪ ደግሞ በዲኤንኤ እና በጄኔቲክስ ላይ የተለያዩ ጥናቶች ተደርገው የሰው ልጅ ማሻሻል የሚቻልበት ወይም ደግሞ አዲስ የሰው አይነት መፍጠር የሚቻልበትን መንገድ ይጠይቅ እንደነበረ ብዙ ሳይንቲስቶች በኋላ ላይ ተናግረዋል። ለገንዘብ ማሰባሰቢያ ብሎ በሚያዘጋጃቸው ፕሮግራሞች ላይም በዓለም ዙሪያ እጅግ በጣም የተከበሩ ሳይንቲስቶችን ከተለያዩ ሚሊዮነሮች እንደዚሁም የፖለቲካ ሰዎች ጋር ያገናኝ የነበረ ሲሆን የጄፍሪ ኤፕስቲን ጓደኛ መሆን ወይም ደግሞ የሱ ፕሮግራሞች ላይ መገኘት ማለት ይችን ዓለም ከሚመሯትና እንደፈለጉ ከሚያዞሯት የተለያዩ የፖለቲካ ሰዎች፣ ሳይንቲስቶች፣ የንጉሳውያን ቤተሰቦች እንደዚሁም ቢሊዮነሮች ጋር መገናኘትና ልዩ ግንኙነቶችን መፍጠር መቻል ማለት ነበር። በ2005 ዓመተ ምህረት ይህ እጅግ በጣም ፐርፌክት የነበረውን እንደዚሁም ምንም እንከን የማይወጣለትን የጄፍሪ ኤፕስቲንን ህይወት የሚያናጋ አንድ ነገር ተከሰተ። ማርች 2005 ላይ አንዲት እናት ወደ ፓልም ቢች ፍሎሪዳ የፖሊስ ዲፓርትመንት ደውላ ጄፍሪ ኤፕስቲን ከ18 ዓመት በታች የምትገኝ አንድ የሴት ልጇ ላይ ጾታዊ ጥቃት አርጎባታል ብላ ከሰሰች። የፓልም ቢች የፖሊስ ዲፓርትመንትም ከአንድ ዓመት በላይ የፈጀ ምርመራ ጄፍሪ ኤፕስቲን ላይ ያደረገ ሲሆን በዚህ ምርመራቸውም ከ12 በላይ የሚሆኑ የተለያየ ጾታዊ ጥቃት የተፈጸመባቸውን ሴቶች እንደዚሁም የጄፍሪ ኤፕስቲንን ቤት ሲበረብሩ ደግሞ የተለያዩ ድብቅ ካሜራዎች፣ በጣም ብዙ ቪዲዮዎችና በጣም ብዙ የሴት ህፃናት ሴቶችን ፎቶግራፎች ያገኙ ሲሆን ይህ የጄፍሪ ኤፕስቲን ጉዳይ እሱን ብቻ ያካተተ ሳይሆን በጣም ብዙ ሰዎችን ከተለያዩ ሀገራት ያካተተ ኔትወርክ እንደሆነ ደረሱበት። ነገሩም ከፍሎሪዳ ፖሊስ ወደ ኤፍቢአይ በመሄድ የዕድሜ ልክ እስራት ሊያስቀጣ የሚችል ክስ ተመሰረተበት። ነገር ግን እጅግ በጣም በሚያስደንቅ ሁኔታ ከአሜሪካ መንግስት አቃቢ ህግ ጋር በቀጥታ ባደረገው ስምምነት መሰረት ከቀረቡበት ክሶች በሙሉ በሁለት እጅግ በጣም ትናንሽ ወንጀሎች ብቻ እንዲቀጣ ተወስኖ ከሱ ጋር አብረው ህፃናት ላይ የወሲብ ወንጀል ፈጽመዋል ተብሎ የተጠረጠሩት ግለሰቦች ጭራሽ ስማቸው ምንም አይነት መዝገብ ላይ እንዳይነሳና በፍጹም ነፃ እንዲወጡ እንደዚሁም ጄፍሪ ኤፕስቲን 13 ወር ብቻ እስር ቤት ውስጥ እንዲቆይ የተፈረደበት ሲሆን በጣም የሚያስደንቀው ታዲያ በዚህ በእስር ጊዜውም በቀን ውስጥ ለ12 ሰዓታት ለስራ ተብሎ ከእስር ቤት ወጥቶ የፈለገበት ቦታ ደርሶ እንዲመለስ የተፈቀደለት መሆኑ ነው። ከዚህ የእስር ቤት ቆይታው በኋላም ጄፍሪ ኤፕስቲን ያለምንም ችግር ወደ ድሮ ህይወቱ የተመለሰ ሲሆን በዓለማችን ላይ ካሉ ታዋቂ ሰዎች፣ የተለያዩ ፖለቲከኞች፣ ሚሊዮነሮች እንደዚሁም የሀገር መሪዎች ጋር የነበረው ግንኙነት የበለጠ እየዳበረ የሱ ስምም የበለጠ እየገነነ መጣ። ታዲያ በ2016 ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆነው ሲመረጡ ከጄፍሪ ኤፕስቲን ጋር ልዩ ስምምነት ፈጥሮ ከእስር ያዳነውን አቃቢ ህግ በጣም ለትልቅ ስልጣን መረጡት። ታዲያ በጊዜው የተለያዩ ትልልቅ የአሜሪካ ሚዲያዎች እንደዚሁም ጋዜጦች ስለዚህ አቃቢ ህግ የድሮ ኬዞች በጣም በጥልቀት ማየት የጀመሩ ሲሆን በዚህ ጊዜ ነው ከጄፍሪ ኤፕስቲን ጋር ያደረገው ስምምነት እንደዚሁም ስለ ጄፍሪ ኤፕስቲን በጣም ግራ የሚያጋቡ እውነታዎች፣ የማይታመኑ የህይወት ታሪኮችና ከተለያዩ ሰዎች ጋር የነበረው በምክንያት ሊብራራ የማይችል ግንኙነት ለህዝብ ይፋ እየተደረገ የመጣው። በህዝብ ዘንድ በጣም ቁጣ ያስነሳው ነገር ታዲያ ይህ የጄፍሪ ኤፕስቲን ከኤፍቢአይ ጋር የነበረው ውል ሲሆን በዚህ ውል መሰረት ማንኛውም ከጄፍሪ ኤፕስቲን ጋር አብሮ ይሰራ የነበረ ወይም ደግሞ አብረው ህፃናት ላይ መጥፎ ነገር ሲያደርጉ ወይም ደግሞ ህፃናትን ሲሸጡ፣ ህፃናትን ሲገዙ የነበሩ ሰዎች ስማቸው ለዘላለም እንዳይነሳ ታግዷል። በህዝብ ዘንድ በጣም ትልቅ ቁጣ ያስነሳው ነገር ታዲያ ይህ ከጄፍሪ ኤፕስቲን ጋር አብረው የሚሰሩ ሰዎች ስም መደበቁ ሲሆን እንዴት እነዚህ ሰዎች እነማ ቢሆኑ ነው? ምን አይነት ስልጣን ቢኖራቸው ነው? ወይም ደግሞ ምን አይነት ኔትወርክ ቢኖረው ነው ሰውየው እንደዚህ አይነት ውል የተፈራረመው ያስባለ ሲሆን ብዙም ሳይቆይ እንደ አዲስ ጄፍሪ ኤፕስቲን ላይ ምርመራ የተጀመረ ሲሆን 2019 ላይም በፖሊስ ቁጥጥር ስር ዋለ። ታዲያ ከብዙ ምርመራ በኋላ ፍርድ ቤት በህግ ፊት ቀርቦ የተለያዩ ሚስጥሮችን ያወጣል። ከማን ጋር ይሰራ እንደነበር፣ ምን ያደርግ እንደነበር ይናገራል ተብሎ ሲጠበቅ ኦገስት 10 ቀን 2019 ዓመተ ምህረት በልዩ ሁኔታ ሲጠበቅ በነበረበት የእስር ቤት ክፍል ውስጥ ራሱን አጠፋ። ይህ የጄፍሪ ኤፕስቲን ራሱን አጠፋ የሚባለው ነገር በጣም በብዙ ሰዎች ዘንድ የማይታመን ሲሆን እዚህም በዋነኛ ማስረጃነት የሚጠቀሰው ጄፍሪ ኤፕስቲን የነበረበት ሴል ወይም ደግሞ የነበረበት ክፍል በ3 ካሜራዎች እይታ ውስጥ የነበረ፣ በ2 ጥበቃዎች የሚጠበቅ ከዚህም በተጨማሪ ራሱን ሊያጠፋ ይችላል ተብሎ ተሰግቶ ስለነበረ በጣም ልዩ ጥበቃ ይደረግለት ስለነበረ ነው። ታዲያ በዛ ሁሉ ጥበቃ ውስጥ ሆኖ እንዴት ራሱን ሊያጠፋ ቻለ?
እንግዲህ ከረጅም ዓመታት የህዝብ ጥያቄ በኋላ FBI ምንም አይነት መረጃ የለም ቢልም እንደዚሁም ምንም አይነት ኔትወርክ ወይም ደግሞ የሱ ኔትወርክ የሚባል ነገር የለም ቢሉም ከብዙ የህዝብ ጥያቄ በኋላ ግን ወደ 3 ሚሊዮን የሚጠጉ የጄፍሪ ኤፕስቲን ኢሜሎች ባለፈው ሳምንት ተለቀዋል። በእነዚህ ኢሜሎች ውስጥም በጣም አስደናቂ ነገሮች የተገኙ ሲሆን በጣም የብዙ ሰዎችን ስም፣ ፎቶዎች፣ ቪዲዮዎች እና በጣም ለማመን የሚከብዱና ግራ የሚያጋቡ ነገሮች ተገኝተዋል። ስለነዚህ ኢሜሎች እንግዲህ በደንብ ሌላ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ከታች በኮሜንት ልታሳውቁኝ ትችላላችሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ስለ ጄፍሪ ኤፕስቲን የህይወት ታሪክ አሪፍ ነገር እንደተማራችሁበት ተስፋ አድርጋለሁ። በሌላ ጊዜ በተመሳሳይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ፒስ